እሺ እደውልልሃለሁ። ሄይ ሄርሚ፣ እንዴት ነህ? ጽዮን የለችም እንዴ? ተመስገን፣ ስለሆነ ነገር ላወራ ፈልጌ ነበር። ምንድነው እሱ? ስለ ጽዮን ነበር። ጽይ ምን ሆነች? እሷማ ምን ትሆናለች? አንተ ነህ እንጂ። አልገባኝም። እኔ ደግሞ ምን ሆንኩ? ተመስገን፣ የዋህነት በጣም አሳዘነኝ። ሚስት ግን እንዴ! ቆይ ስለምንድን ነው የምታወሪው? ይኸውልህ ተመስገን፣ እስከዛሬ ጓደኝነታችን ይዞኝ ስለበደልኩ በጣም ይቅርታ። ጽዮን ልጅ የሚወርድባት በአጋጣሚ አልነበረም፣ ሆን ብላ ነው። ማለት ምንድን ነው የምታወሪው? ይኸውልህ እሷ ከደሃ ልጅ እንዲኖራት አትፈልግም። ሀብታም አግብታ ነው ልጅ እንዲኖራት የምትፈልገው። ለዛ ነው ሆን ብላ ልጅ እያስወረደች የነበር በመድኃኒት። አንቺ ያምሻል እንዴ? ጽይ እንደዚህ አታደርግም እንዴ? ኧረ በልበል አትጩህብኝ። እኔ ለራሱ ብዬ ነው። እኔ ልጅ ጉጉትን ስለማቅ አሳዝነኝ ነው። ይሄን ነገር ማለፍ ስላልፈለኩ ነው። ሄርሚ በቃሽ። ከፈለክ ማለት ነው የምትወስደውን መድኃኒት ቼክ ማድረግ ትችላለህ። እሺ በቃሽ አልኩሽ እኮ። የስኳር አይደለም። የስኳር መድኃኒት አይደለም። ፍቅሬ የት አምሽተሽ ነው? የቢሮ ልጅ ወልዳ እሷን ልንጠይቅ ሄደን ትንሽ አመሸው አደርሽ እንጂ ገና እኮ 1 ሰዓት ነው። በዛ ላይ ደግሞ መንገድ ዝግ ነበር እንዴ። በቃ እሺ፣ አሁን ቤቱን ሞቅ ሳደርገው ድብርት ይለቃል። ቁጭ በይ። የምናወራው ነገር አለ አልኩሽ አይደል እንዴ? ምን ሆነሃል ታዲያ? ቀሰብትንም እንዴ? ያሰማምከኝ እኮ። ምንድን ነው የተፈጠረ ነገር አለ? ጽይ፣ ከስኳሩ መድኃኒት ውጭ ሌላ የምትወስጂው መድኃኒት አለ? አረ የለም። እንዳትዋሽኝ ጽይ፣ እንድትዋሽኝ አልፈልግም። ሁሉንም ነገር በስነ ስርዓት መልሽልኝ። ውሸትን ምን አመጣው ውዴ? ዛሬ ምን ሆነሃል? ጅል እመስልሻለሁ እንዴ? ለእርግዝና የሚረዳ መድኃኒት ነው እያልሽ ጽንሱን የሚያስወርድ መድኃኒት ትወስጃለሽ? ለምን ይሄን ያህል ልጃችንን መግደል አስፈለገ? ምናልባት እኮ የምትመኙን ህይወት ላላኖርሽ እችላለሁ። አዎ አውቃለሁ። ግን ደግሞ አንቺም ታውቂያለሽ ኑሯችንን ለመለወጥ ሁሌም ደፋ ቀና እንደምል፣ በዛ ላይ ደግሞ በጣም እንደማፈቅርሽም ታውቂያለሽ። ቆይ እዚህ እኔም ፈተሽ ሌላ ሰው አግብተሽ የተሻለ ኑሮ መኖር ቆይ ለምን አስፈለገ እንዴ? ከኔ ጋር እዚህ ደስተኛ አይደለሽም እንዴ? እኔ ነኝ ልጄን ማስወረደው? እኔ ነኝ ካንተ ሌላ ወንድ የምመኘው? ሁሉንም ነገር ሰምቻለሁ፣ ሁሉንም ነገር። ቆይ እዚህ እንዴ እኔ አላቅሽም ማለት ነው? ቆይ እንዴት ቻልሽበት? ቆይ እንደዚህ እንዴት ማስመሰሉን ቻልሽበት? እንዴት ነው የምትናገረው? ቆይ አሁንስ መቼ ነው ለማስወረድ ያሰብሽ?